ብሩኬ ተገናኙ። ሀይሚ ከሄደችበት መጣች። ብሩክ ደስ አለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውጤት ተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ ዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ ከችብ ያለው ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰቦች ሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ። ዛሬ ላይ የመጣሁት እንግዲህ ሀይሜና ብሩኬ በአንድ ላይ ሆኑ ማለት ነው። ያው እንደምታዩት ሀይሜ በባለፈው ንግግሩና እጁን አንስቶ ሊመታት ሲል ሀይሚ በጣም አኩርፋ ሀሰን ጋር መታ እንግዲህ ፓስፖርቷ ነው ወስደም ሌላ ሀገር ሄዳ ኤርፖርት ድረስ መጥቶ ደግሞ ብሩኬ እንደሸኛት እናውቃለን። ከዛም አልፎ ተርፎ ዛሬ ላይ ሀይሜ በጣም በሚገርም ሁኔታ እያለቀሰች እንደምታፈቅረው እንደምትወደው ነግራው ነበረ። በስተመጨረሻም እንግዲህ እሱም የእሷን ፍቅር መቋቋም ሲያቅተው እሷም የእሱን ፍቅር መቋቋም ሲያቅታቸው ሁለታቸውም እየተላቀሱ እንግዲህ ሀይሜ ነይ ግን ያንተ ነህ በለኝ እንጂ ሁሌም እጠብቅሃለሁ ሁሌም እጠብቅሻለሁ ብሏታል ማለት አብረው መጥተዋል። እንግዲህ ከኤርፖርት ድረስ ተቀብሏታል ማለት ነው። በጣም ደስ ይላል። እኛም ደስ ነው ያለን። ሁላችሁም ደግሞ በአንድ ላይ እንደምትሆኑ እርግጠኛ ነን ማለት ነው። ሀይሚና ብሩኬ ሁሌም የማይለያዩ አንድ ላይ ያሉ በቃ ምን ልበላቸው ሁሌም ቢሆን ደስ የሚሉ እና በውስጣቸው ላይ ፍቅር አለ። በውስጣቸው የሁለታቸውም ቢሆን ፍቅር አለ ያስታውቃል ማለት ነው። ግንስ ብዙ ነገሮችን አሳልፈዋል። ብዙ ውጣ ውረዶችን አሳልፈዋል። ዛሬ ላይ እንዲህ መሆን የለባቸውም። ግን ደግሞ ሀይሜ ከሄደችበት ስለተመለሰች በጣም ደስ ብሎናል ማለት ነው። ማን ነው ደስ ያለው ግን ሀይሜ ከሄደችበት ስለተመለሰች ማለት ነው። ብሩክ እንኳን ደስ ያለህ ነው የምንለው እንደዛ እያለቀሰ ምናምን ነገር። ዛሬ ላይ ግን በአንድ ላይ ስለመጣችሁ ከሀይሜ ጋር በጣም ደስ ብሎናል። በስተመጨረሻም ያው ሀይሜና ብሩኬ ደግሞ አንድ እንደምትሆኑ እርግጠኛ ነን ማለት ነው። ያው የወደፊት ህልማችሁ እንደሚሳካ በአንድ ላይ ሆናችሁ ደግሞ የወደፊትን አላማችሁን ህልማችሁ እንደምታሳኩ ሁላችንም እርግጠኛ ነን። ቀጥሉበት። ሀይሜ ካሁን ያው ብሩኬም ደግሞ ላደረግኩት ጥፋት ሁሉ ይቅርታ ብሏል። እንግዲህ ያጠፋውን ጥፋት ሁሉ ይቅርታ ካደረገ አንድ ሰው ያንን ይቅርታ ደግሞ መቀበል አለበት ማለት ነው። ሀይሜ እንግዲህ አጥፍተሽም ሆነ ሳታጠፊም ይቅርታ ተጠይቀሻል። ያንን ይቅርታ ደግሞ እሷም ያው ስለሱ ክፉ ነገር ምንም አላነሳም ነው ያለችው። እሱም ደግሞ እንደዛው ነው። የእሷን ክፉ ማንሳት አልፈልግም፣ መቼም ቢሆን ሰላም ሆና እንድትኖር በቃ ብዙ ነገር ብሏል ሀሰን። ይሄ ነገር ደግሞ በመሀላችሁ መግባት የለበትም ነበረ። ያው አንተና ብሩክና ሀይሚ እንደሚዋደዱ እንደሚፋቀሩ ያውቃል እና ከሀይሚ ጎን በእርግጥ አትቁም ማለት አይደለም። ግን ደግሞ ቢያንስ መረዳት ትችላለህ። ሀይሜ ያለ ብሩክ ደግሞ ያለ ሀይሜ እንዴት እንደሚኖሩ። ምክንያቱም ያው በጣም እንደሚዋደዱ ለብዙ አመታት ኑረዋል። መጥፎ ነገርን እያሳለፉ ብዙ የሚመጣባቸውን ችግሮች እያሳለፉ ዛሬ ላይ በትንሽ ነገር እንደዚህ መሆን በጣም የሚያስጠላ የሚደብር ነገር ነበረ ማለት ነው። ለማንኛውም ግን ሀይሜና ብሩኬ በአንድ ላይ ስለመጣችሁ በአንድ ከሄደችበት ሀይሜ ስለመጣች ዛሬ ላይ ደስ ብሎናል። በቀጣዩ ቪዲዮ ደግሞ አብራችሁ የሳቃችሁ የተጫወታችሁ የድሮውን ፍቅራችሁን መልሳችሁ እንደምትመጡልን በደስታ እናምናለን ማለት ነው። እንግዲህ ሀይሜና ብሩኬ በስተመጨረሻም ዛሬ አንድ ላይ እንደሚሆኑ ሁላችንም ተስፋ ነው። ያው እንግዲህ ሁላችንም አይተናል። በቪዲዮም ሆኖ ሲያወራት እያለቀሰች ነበረ። በቪዲዮም ደግሞ እንደምታፈቅረው እንደምትወደው ገልጻለታለች። ያንን ሁሉ ፍቅር እንግዲህ ዛሬ ላይ ከሄደችበት ወይም ሄደች የትም እሱም ወደ የሚሄድበት ቦታ ፈልጎ ነበረ፣ አልተሳካም። ለማንኛውም ውዶችዬ ቪዲዮ ላይክ ሸርሸር እያደረጋችሁ አጠናክሩ። ያው ሁላችንም እንበርታ ላለው አላህ ሱብሃነሁ ወተዓላ ደግሞ ሀገራችንን ሰላም አድርጎ በሰላም ለሀገራችን ያብቃን እንላችኋለን። የሀይሚ ወዳጆች የብሩክ የነጨረቃ ወዳጆች የት ናችሁ ማለት ነው። እና ቪዲዮውን ግን ላይክ ሸርሸር አድርጉልኝ። በጣም ወዳችኋለሁ፣ አከብራችኋለሁ።
መልካሙን ሁሉ እመኝላችኋለሁ። ባይ ባይ ውዶችዬ፣ መልካም ጊዜ ይሆንላችሁ። ሀይሚንና ብሩኬን አብሶ ደግሞ የምትወዱ ከሆነ የምትወዱ